ጋብቻ ሲባል ብዙዎቻችን የምናስበው ስለ ድግስ፣ ስለ ሙሽራ ልብስ ወይም ስለ ስጦታዎች ነው። ነገር ግን በኢንዶኔዥያ ጃቫ ደሴት ላይ የምትኖሩ ከሆነ ለጋብቻ ፈቃድ ከማግኘታችሁ በፊት አንድ በጣም እንግዳ የሆነ ነገር ማድረግ ይጠበቅባችኋል። እሱም 25 የሞቱ አይጦችን ለመንግስት ማስረከብ ይኖርባችኋል። ካልሆነ ግን ሰርግ ሲያምራችሁ ይቀራል። አዎ 25 አይጦችን ማስረከብ ይኖርባችኋል። ይህ ታሪክ እንዴት መጣ? ለምንስ ያህል አይጥ አስፈለገ? ዛሬ በዝርዝር እንመለከታለን። በጃቫ ደሴት በምትገኝ አንዲት ትንሽ መንደር ውስጥ የአይጥ ወረርሽኝ ትልቅ የራስ ምታት ሆኖ ነበር። እነዚህ አይጦች የገበሬዎችን የሩዝ ምርት በከፍተኛ ሁኔታ ያወድሙት ነበር። ታዲያ መንግስት ይህንን ችግር ለመቅረፍ ሲታገል አንድ መፍትሄ ትዝ ይሏል። እሱም ከህብረተሰቡ ጋር በመተባበር አንድ ያልተለመደ ህግ ያወጣል። ማንኛውም ለመጋባት የሚፈልግ ጥንድ የጋብቻ ፈቃድ ክፍያ 25 የሞቱ አይጦችን ማቅረብ ይጠበቅበታል። ይህ ህግ ሁለት ዓላማዎች ነበሩት። የአይጥ ቁጥርን መቀነስ፣ በየመንደሩ ያሉትን አይጦች በቁጥር ለመቀነስ አካባቢን ንጹህ ማድረግ፣ ገበሬዎችን ምርታቸውን እንዲጠብቁ ማበረታታት ነበር። ይህ ግን በመጀመሪያ ሲሰማ አስቂኝ ወይም እንግዳ ቢመስልም ውጤቱ ግን በጣም አስደናቂ ነበር። በአካባቢው የነበረው የአይጥ ወረርሽኝ በከፍተኛ ሁኔታ እየቀነሰ ይመጣ ነበር። ሆኖም ይህ ግን በሁሉም የኢንዶኔዥያ ክፍል የተለመደ አይደለም። በአንዳንድ አካባቢዎች ብቻ የተወሰነ እንጂ። እናንተስ ምን ትላላችሁ? በአካባቢያችሁ እንዲህ አይነት ህግ ቢኖር ምን ትሉ ነበር? አስተያየታችሁን ከታች ኮሜንት ላይ ማስቀመጥ ትችላላችሁ። ይህን ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። ሌሎች እንደዚህ አይነት ዓለም አቀፍ ታሪኮች እንዲደርሷችሁ ደግሞ ሳብስክራይብ ማድረጋችሁን እንዳትረሱ። አሁን ደግሞ ወደ ሌላኛው አስገራሚ ነገር እንውሰዳችሁ። በኢንዶኔዥያ የሚፈጸመው አስገራሚ የቶራጃ ህዝብ ባህል። በአብዛኛው የዓለማችን ክፍል ሞት ማለት መለያየትና የአስከሬን ሽኝት ነው። ነገር ግን በኢንዶኔዥያ ደሴት መካከል በቶራጃ ተራራማ አካባቢዎች ሞት የመጨረሻው መለያየት አይደለም። እዚህ ሀገር የሚወዱት ሰው ከሞተ በኋላም እንደ ህያው በቤት ውስጥ ይኖራል፣ ያወራል፣ ይንከባከቡታል። ዛሬ ስለ ቶራጃ ህዝብ ያልተሰማና እጅግ አስገራሚ ባህል እንመለከታለን። አብራችሁን ቆዩ። ሞት ለቶራጃ ህዝብ ምንድን ነው? ለቶራጃ ህዝብ አካላዊ ሞት ማለት የህይወት ፍጻሜ ሳይሆን ወደ ሌላኛው ዓለም የሚደረግ ረጅም ጉዞ መጀመሪያ እንደሆነ ያምናሉ። የቤተሰብ ትስስር ከሞት በኋላም ይቀጥላል ብለው ያምናሉ። ስለዚህ አስከሬኑን ከመቅበር ይልቅ ከነሱ ጋር አብረው ያኖሩታል። በቶራጃ ባህል ቀብር እጅግ ውድና አስገራሚ ዝግጅት የሚጠይቅ ባህል ነው። ትልቅ የቀብር ስነ ስርዓት ለማዘጋጀት ቤተሰብ በቂ ገንዘብ እስኪያገኝ ድረስ አስከሬኑን በቤት ውስጥ ያስቀምጡታል። ከዛም የሞተውን ሰው አልሞተም ታሟል እንጂ በሚል ስሜት በየቀኑ ምግብ፣ ቡናና ውሃ ያቀርቡለታል። ልብሱን በየጊዜው ይቀይሩለታል። በቤት ውስጥ እንደ አንድ የቤተሰብ አባልም ይቆጠራል። ይህ ምናልባት በዓለማችን እጅግ ለየት ያለ ባህል ሊሆን ይችላል። በየጥቂት ዓመታትም ቤተሰቦቻቸው የሟቾቻቸውን ልብስ ይቀይሩላቸዋል። ከመላው ቤተሰብ ጋር እንዲሆኑም ያደርጋሉ። በመንደሩ ውስጥ አብራቸው ይዘዋወራሉ። ይህ ለሟች ያላቸውን ፍቅርና እንዲሁም ክብር የሚገልጹበት መንገድ ነው። ለኛ እንግዳ ቢመስልም ለቶራጃ ህዝብ ግን ይህ የፍቅርና የጥልቅ ትስስር መገለጫ ነው። ሞትን መፍራት ወይም ከአይን ማራቅ ሳይሆን ከሟቾች ጋር አብሮ መኖርን ይመርጣሉ። እናንተስ ምን ትላላችሁ? ይህ ባህል የፍቅር መገለጫ ነው ወይስ በጊዜ ለውጥ መቀየር አለበት ብለው ያስባሉ? ለዛሬ የነበረን ቆይታ ይህንን ይመስል ነበር። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቀን።